አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? ያላችሁ ያለው አልሐምዱሊላህ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ የምታበረታቱኝ እጅግ በጣም አድርጌ ነው የማመሰግነው። እንዲሁም ለቤት አዲስ የሆናችሁ ሰብስክራይብ እያደረጋችሁ አበረታቱኝ። ዛሬ በጨረቃ ፋሚሊዎች መጥቻለሁ። ጨረቃ ፋሚሊ ብሩክና ሀይሚ ማለት ነው። በጣም የምንወዳቸው የምናከብራቸው ጥንዶች ናቸው። አሁን ላይ ግን እየተፈጠረ ያለው ነገር በማካከላቸው ደስ አይልም። ፕራንክ ብሩክ ጀምሯል እና ሰሞኑን ጀምሮ አንዴ ያጨሰ አንዴ ደግሞ ከሶሲ ጋር አንድ ክፍል ሆኖ ፕራንክ እያደረጋት ነው ማለት ነው። ሀይሚ ደግሞ በጣም ተናዳለች። እውነት ለመናገር እውነቷን ነው። የትኛውም ሴት የኔ ነው ብላ የምታስበው ወንድ እንዲህ ከሌላ ሴት ጋር አልጋ ላይ ብታየው ምን አይነት ስሜት እንደሚሰማት መረዳት ቀላል ነው ማለት ነው። ሁላችንም ልንረዳው ፊል ልናደርገው የምንችለው ነገር ነው። በሀይሚ አልፈርድም። ብሩክ ደግሞ ያው ፕራንኮች በጣም ከባዶች ናቸው። ቀለል ብታረጋቸው በቃ ገፈታትራው ነው የሄደችው። አንተም ማየት አልፈልግም፣ ሁለተኛ አንተም ማግኘት አልፈልግም ብላ ሄዳለች። ፕራንክ ነው የሆነ ከተናደዳችሁ የሆነ ፕራንክ ነው ሲላችሁ የሆነ ሰው መመለስ አለባችሁ። ምንም እንኳን የፕራንክ ሁኔታ ከበድ ቢልም እንደዚህ አይነት ፕራንክ ይቅርብ። ቡርኬ ደግሞ ማለት ነው አታበሳጫት ልጅቷ እንዴ! በጣም ነው የተናደደችው። በጣም ማለት ነው። እንኳን እሷ እኛም ሁላ ተናደናል። እንዴት እንደዚህ ያደርጋል ብለን ማለት ነው። የእሷ አሁን ፕራንኩ ብቻ ሳይሆን ያናደዳት ከሶሲ ጋራ መሆኑ ነው በጣም የተናደደችው ማለት ነው። ከሌላ ሰው ጋር ፕራንክ ብታረገኝ ይሻላል ከእሷ ጋር ፕራንክ ከምታረገኝ። ያው ከዚህ በፊትም የሆነ እንትን አላቸው ኬዝ አላቸው ማለት ነው ከእሷ ጋራ ና እንዴት ከእሷ ጋር ትሰራለ ብላ በቃ በጣም ነው የተናደደችው ማለት ነው። እሱ ፕራንክ ነው ቢላት ይቅርታ ቢላት ኦዲየንሶችንም ይቅርታ ጠይቋል። በነገራችን ላይ ትላንትና በሰሩት ቪዲዮ አንድ ክላስ ሆነው በሰሩት ቪዲዮ እንዲሁም ተምኔል ላይ ያደረጉት ፎቶ በጣም ደባሪ ፎቶ ነበረ ማለት ነው። ተመልካችንም ጭምር ነው ያስቀየመው፣ ሀይሚን ብቻ አይደለም። ስለዚህ ተመልካችንም ይቅርታ ጠይቋል። ያው ሀይሚም ይቅርታ ጠይቋታል። ሀይሚ ግን ይቅርታውን አልተቀበለችም፣ እምቢ ብላ ሄዳለች። እና ብሩክ ሁለተኛ እንደዚህ አይነት ፕራንክ ይቅርብ አቅለው ከሴት ጋር የምወደው ወንድ አንድ ክላስ ውስጥ በር ዘግተው ተቀምጠው ፕራንክ ነው እንኳን ብትባል አለማመን ባታምን እንትን አይፈረድባትም ማለት ነው። እንደዚህ አይነት ፕራንክ ይከብዳል ብሩኬ ማለት ነው። ቢያንስ ቀለል ያሉ ፕራንኮች ስራ፣ እንደዚህ የከበዱ ፕራንኮች ይቅርብ። ልጅቷም ትጎዳለች በዛ ላይ ማለት ነው። እና ታማኝነታችሁም ይቀንሳል፣ ተመልካችንም እያስቆጣችሁ ነው። እንደዚህ አይነት ፕራንክ ይቅርባችሁ። ሌላ አይነት ፕራንኮች ስሩ፣ ቀለል ያሉ ፕራንኮች ማለት ነው። እንግዲህ ሀይሚ ሄዳለች። አሁን ነገ ምን እንደሚፈጠር አብረን የምናይ ነው የሚሆነው። ወይ እሷን ፕራንክ ታደርገዋለች ታያላችሁ። በዚሁ አኩርፋ ሀይሚ ደግሞ በቃ የሀይሚ ፕራንክ ደግሞ ከበድ ያለ ነው ማለት ነው። እሱን ፕራንክ ያረጋታል፣ እሷን ፕራንክ ታደርገዋለች። ፕራንክ በፕራንክ ነው የሚሆኑት። በቃ ይህ ሰሞን ከባድ የሀይሚ ፕራንኮች ጠብቁ። 1-2-3 ቀን በፕራንክ አስለቅሰው መጨረሻ የምታረቃቸው አይቀርም። ተለያይቶ አይለያዩም ማለት ነው። እነሱ ዛሬ ቢለያዩ ነገ ይታረቃሉ። ኮመንታተሮች ደግሞ ኦዲየንሶች በሁለት እንዳትከፈሉ ማለት ነው። ሀይሚ አድናቂዎች ለሱ የሆነ ነገር እንዳትጽፉ፣ መጥፎ ነገር እንዳትናገሩ። የብሩክ ደግሞ ለእሷ መጥፎ ነገር እንዳትናገሩ ማለት ነው። አንዳችሁ የአንዳችሁ ቲፎዞ መሆን የለባችሁም። የሁለታችሁም እኩል ወዳጆች፣ እኩል አድናቂዎች ነው መሆን ያለባችሁ። በመካከላችሁ ደግሞ ስህተት ወይም ደግሞ ክፍተት ሲፈጠር ለማቀራረብ መሞከር እንጂ አንዱን ወግኑ አንዱን መሳደብ የለባችሁም ማለት ነው። እና ያው አብዛኞቻችሁ ግን የሀይሚና የብሩክ ፋሚሊዎች እንደዚህ አይደላችሁ። እናንተ የተመሰከረላችሁ ናችሁ፣ አትሳደቡ፣ መልካም ሰዎች ናችሁ። እና በዚሁ ቀጥሉበት፣ መልካምነታችሁ ይቀጥል ማለት ነው። ቤተሰቦች እንግዲህ ያው መጨረሻው ይታረቃሉ። ይሄን የምለው ነገ ከነገ ወዲያ እሷም ብድሯን ከከፈለች በኋላ መታረቃቸው አይቀርም። ወይ የሆነ ስጦታ ጊፍት ይገዛላታል እንደ ባለፈው ማለት ነው። ወይ የሆነ ነገር አድርጎ ብቻ ይታረቃሉ። ሀይሚ ግን ብትረጋጊ ደስ ይላል ማለት ነው። ግን እኔ ባንቺም አልፈርድም። ያደረገሽ ፕራንክ በጣም ከባድ ነው። ሁላችንም ብንሆን እንደዚህ ነው የምናደርገው ማለት ነው። እና ፕራንክሽ ስለሚከብድ ያደረገሽ ፕራንክ ስለሚከብድ ከዚህ በላይም የሆነ ነገር ብትይም ባንቺ አይፈረድም። እና ያው ብቻ ለመነጋገር ለመግባባት ሞክሩ። ካልሆነ ደግሞ ወይ ፍፄ ወይም ደግሞ ወንድሙ ያቀራርቧቸዋል ማለት ነው። አንዳችሁን ስልክ ጠርቶ እንድትነጋገሩ እንድትገናኙ ያደርጋል ብዬ አስባለሁ። የሆነ ሰው ጣልቃ መግባቱ አይቀርም መሀል ላይ እና ይታረቃሉ። ውድ ቤተሰቦቼ፣ የእኛ ጨራቃዎች ማለት ነው፣ የሚዲያው ድምቀቶች፣
የሚዲያው ድምቀቶች በጣም ነው የምንወዳችሁ። ኑሩልን፣ ረጅም እድሜ ከጤና ጋር ይስጣችሁ። በጣም ነው የምንወዳችሁ የምንከታተላችሁ እና የጨረቃ ፋሚሊዎች እኔንም ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ አበረታቱኝ። ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ የኔ ቤተሰቦች ማለት ነው። ሰላማችሁ እንደ ምድር አሸዋ እንደ ሰማይ ከዋክብ ብዝ ትርፍርፍ ይበልልኝ። በያላችሁበት አላህ ይጠብቃችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ አሳድጉኝ። ይሄ ሁለተኛ ቻናሌ ነው ማለት ነው። ያኛው ተበላሽቶብኝ እንደገና በአዲስ ከፍቼ እየለፋውኝ ነው። ተስፋ አልቆርጥም ብዬ እየታገልኩኝ ነው እና እናንተ ደግሞ ሰብስክራይብ በማድረግ አበረታቱኝ፣ አስደስቱኝ ማለት ነው።